አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የሌላ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። ሰላማችሁ ይብዛ። ክርስቲያን ወገኖቼም ሰላም ብያለሁ። ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ተቀላቀሉ እላችኋለሁ። ኑ ተፈደሉ እና ፍጥር ማለት ነው እላችኋለሁ። የጾማችሁም አላህ ሱብሃነሁ ወተዓላ ይቀበላችሁ ይቀበለን፣ ያልጾማችሁም ደግሞ አላህ ያግራላችሁ እላችኋለሁ። እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ሰላም ነኝ። ያው ረመዳንም እየመጣ ነው ማለት ነው። አላህ ሱብሃነሁ ወተዓላ በሰላም ያደርሰን፣ ደርሶም ደግሞ ከሚጾሙ ሲያደርገን ማለት ነው ኢንሻአላህ እላችኋለሁ። ይሄን ይመስላል። ዛሬ ፉል ሰርች ያለው ማለት ነው። ያው ብዙ ጊዜ እኔ ማድ ቤት ላይ ወንድ ሰው ለሆነ የሚሰራ ለመቅረጥ ምናምን እንትን አይደለም ማለት ነው። ዛሬ ግን ለራሴ ፉል ሰራሁኝ። ሰዎች ቤት የሉም ማለት ነው። ለምግብ መስራት ምንም ችግር የለም፣ የፈለኩትን ምግብ ለመስራት ማለት ነው። ያው ወንድ ልጅ ስለሆነ መጥባውን የሚሰራ ለዛ ነው ማለት ነው። ያው የምበላም ደግሞ ክፍሌ ነው ማለት ነው። ማድ ቤት ላይ ቁጭ ብዬ አልበላም ማለት ነው። እኔ ቃም ስለምለብስም አይመቸኝም ማድ ቤት ለመብላት ማለት ነው እላችኋለሁ። ስለዚህ ክፍሌ ገብቼ ረሃ ሁኜ ክፍል ይበላለሁ ማለት ነው። ምሳይም ሆነ እራትም ሆነ ኩሽና ምናምን አልበላም እላችኋለሁ። ይሄን ይመስላል ነው ማለት ነው። ሻይ ሀሊብ ማፍልቼ ያለው ሻይ ሀሊብ በምትወዱም ተፈደሉ እላችኋለሁ። እዚህ ጋር ደግሞ ኩብዝ ልብናን ያለኝ ማለት ነው እላችኋለሁ። እንዴት ናችሁልኝ? በተረፈ ላይክ እያረጋችሁ ሼር እያረጋችሁ አበረታቱኝ ማለት ነው ኢንሻአላህ። ኧረ በጣም ከባድ ነው ዩቲዩብ አሁንማ እያማረረኝ ነው ማለት ነው። ቢስሚላህ ድካም ብቻ ነው ማለት ነው። ድካም ብቻ እላችኋለሁ። እንጃ ጊዜያችን በጣም እያቃጠልን ነው ማለት ነው። አላህ ሱብሃነሁ ወተዓላ መጨረሻችን ያሳምርልን እንጂ ማለት ነው እላችኋለሁ። አብሽሩ ማለት ነው። ያው እየተዘያየርንም ላይክም ሰብስክራይብ በስነ ስርዓት እያደረግን አዳዲሶቹም ላይክ ስታረጉ ሰብስክራይብ ስታረጉ በስነ ስርዓት ማለት ነው። ሾርት ቪዲዮ ላይ አትደምሩ። ረዘም ያለ ሪከርድ ሪከርድ አልኩኝ። ረዘም ያለ ቪዲዮ ሲኖር ለምሳሌ 3 ደቂቃ ብናይ 4 ደቂቃ ብናይ ችግር የለውም ማለት ነው። እንደዚህ አይተን ዋና ስልካችን ከሆነ ብንደምር አሪፍ ነው ማለት ነው። አሁን ላይ ለምሳሌ ሰብስክራይብ የማይቀንስበት አለ እንዴ? እኔ ሁሌ ነው ሰብስክራይብ የሚቀንስብኝ ማለት ነው። ስለዚህ በጣም አስቸጋሪ ነው፣ አድክም ነው ማለት ነው። እኔ ብቻ ነኝ እንዴ? ደግሞ ላይቭ እንገባለን እንደርቃለን፣ ምንም ያክል አይቆጥርም ማለት ነው። ያው ስንት አመት መልፋት ከጀመርን ማለት ነው። አውዙቢላህ ያው እንትን ልባችን አደረቀን ማለት ነው። በተለይ ከዲናችሁ ያርቃችኋል ዩቲዩብ ማለት ነው። በጣም ከባድ ነው። አላህ ሱብሃነሁ ወተዓላ ብቻ ይርዳን ነው ማለት ነው። ያው አንዳንድ ሰው ቆርጦ የሚተዋለ፣ ያው እኛ ደግሞ እየታገልን ነው አንዳንዶቻችን ማለት ነው። አላህ መጨረሻውን እያሳምረልን ነው የምላችሁ ማለት ነው። አንድ ደግሞ በዚህ አጋጣሚ ደግሞ አለን ምናምን እያል የምጽፋት ነገር አለ እዛም ቤት እዚህም ቤት ማለት ነው። ይሄ ነገር ደግሞ ወላሂ ወይንም እንሰራበታለን ወይንም አንሰራበትም። ይሄ ለውሸት አለም ለዩቲዩብ ብለን ደግሞ እንትን አለመሻወቅ ካላደረሰን አላደረሰንም ነው ማለት ነው። አሁን ለምሳሌ እኔ ታቆኛላችሁ ባለፈ መሆኑን እንትን ሲል ሉሉ የሚለውን ከፍቼ ያለው ብዙዎቻችሁ ደግሞ ማር የሚለው ነበር። እሱን ራሴን በቃ ተውኩት ማለት ነው። ሉሉ ነው ያልኩት። አሁን ሁለቱም ፕሮፋይል አንድ አይነት ነው። የመጀመሪያው ቻናሌ ለምሳሌ ሌይላ ቢልም ባንዲራው አለው፣ ያኛው ደግሞ ሉሉ ብሎ ቁጥር 2 ይላል ማለት ነው። ያው እዛኛው ቤት ለምሳሌ ያገኛታለሁ ብትሉ ማለት ነው። ደቂቃ ሳልጨርስ አልወጣም። ይሄ ደግሞ ያቀረብኩት ደግሞ ብዙ ቤት ስለሚወራ ነው ማለት ነው። ሁሉም ሰው ማለት ነው የከሌን እዚህ ቤት አገኘዋትን ምናምን ስለሚባል ማለት ነው። እኔ አሁን ዙበይዳ የእህቴ ቻናል ነው፣ የዙበይዳ ቻናል ማለት ነው። እኔ ጋር ስላለ ቻናሉ አንዳንዴ ልዘይርላት እየፈለግኩ ነበር ማለት ነው። ከዛ እኔም በአንዱ ቤት ስገባ እሷም አንዱ ቤት ስትገባ ይሄ እንትን እዛ አይቻት አልነበረም ወይ አሁን እዚህ ደግሞ አገኘኋት እንዳይባል ብዬ ተወኩኝ ማለት ነው። ባለፈ ጊዜ ትንሽ እየዘያየርኩላት ነበር እንትኑ ቻናሉ ምናልባት ችግር ካላመጣ ላግዛህ ነበር። ለምን ትርፍ ምናምን የላትም፣ ዋና ብቻ ቻናል ነው የምትዞረው ማለት ነው። በትርፍ ምናምን እንደኛ ሁለት አይደለም የምትደማመርበት የምትዞርበትም ማለት ነው። ዋናው ነው ብቻ ማለት ነው እላችኋለሁ። ይሄን ይመስላል ማለት ነው። ስለዚህ ያው ለራሳችን ለማይጠቅመን ነገር ወይ እንሰራበታለን ወይንም አንሰራበትን በቃ
ቢያንስ 30 ደቂቃ የምንቀመጠው 40 ደቂቃ የምንቀመጠው ቢያንስ 20 ደቂቃ በቂ ነው። በተለይ ሞኒ ለሆነ ሰዎች 20 ደቂቃ በቂ ነው ማለት ነው፣ በስነ ስርዓት ከታየ ማለት ነው። ወጣ ገባ ምናምን ስንል ያው ምንም ዋጋ የለውም። አንዳንዶቻችሁ ደግሞ በፌክ ምንም ነገር በሌለው በፌክ ማለት ነው። ለምሳሌ ስልካችሁ ዝም ብላችሁ በምታዩበት ከሆነ ችግር የለውም ማለት ነው። ግን የሆነ ስንደማመር አሁን 30 ድረስ አካውንት መክፈት እንችላለን ዝም ብለን በአንድ ስልክ ማለት ነው። ያ ነገር ግን ሰብስክራይቡ ራሱ እንዲቀንስ የሚያደርገው ሰዓትም ቪውም ራሱ እንትን የሚለው እሱ ነው ብዬ አስባለሁ ማለት ነው። ብዙዎቻችሁ በብዛት በሱ ነው የምትዞሩ ማለት ነው። ይህን ነገር ብናስተካክል ብዬ አስባለሁ። ሁላችንም እንድናድግ ነው የምንፈልገው፣ እንድንለወጥ ነው የምንፈልገው። ስለዚህ ካጠፋውም አፉ በሉኝ ማለት ነው። ይህን ነገር ማስተካከል አለብን ብዬ አስባለሁ ማለት ነው እላችኋለሁ። አሁን ደግሞ ተፈደሩ ማለት ነው። ግን ሻይ ልቅዳ እንዴ? እሺ ቢስሚላህ። እኔ ደግሞ እንትን አልወድም ማለት ነው። የሚገርማችሁ የሆነ ሀሊብ ወተት የበዛበት ሻይ ሀሊብ አልወድም። ቀርስ ነው ቀይ ሲሆን ደስ የሚለኝ ማለት ነው። ቢስሚላህ። ይኸው የቀዳሁላችሁ ነው መጨረሻ ላይ ማለት ነው። ይኸው ትናንትና ቅጠጫህ ነበር የጓደኛዬ መስታወሻ። ዛሬ ጾም ሆኜ ውዬ ሻይ ተጠጣባት አቀረብኳት እላችኋለሁ። ይሄን ይመስላል እላችኋለሁ። ላይክ ሰብስክራይብ እያረጋችሁ አበረታቱኝ። አብረን እንደግ እስካልተውነው ድረስ ማለት ነው። አላህ ያበርታን፣ አላህ ያጠነክረን እላችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።